ይህ የምንገኝበት ቦታ በጉራጌ ሀገረ ስብከት በእዣ ወረዳ የገጨ ምዕራፈ ቅዱሳን አባ ሳሙኤል ኪዳነ ምህረት ወቅዱስ ሩፋኤል አንድነት ገዳም ነው። ይህ ስፍራ በመጀመሪያ በደን የተጠቀጠቀ ደን የበዛበት ቦታ ነው ቦታው። ነገር ግን የግለሰብ ባለሀብት አቶ ይቁም መንግስት የሚባል ባለሀብት በኢንቨስትመንት በሆቴል ቱሪዝም ለማልማት ከመንግስት በፈቃድ የተሰጠው ቦታ ነው። ነገር ግን ጥቅጥቅ ያለ ጫካ ነበር። በዛ መሰረት በግለሰቦች እያለ በቆጠር መካነ ቅዱሳን ቅዱስ ኪዳነ ምህረት ገዳም ላይ የነበሩ በወቅቱ ባህታዊ ሆነው ከሰሜኑ ሀገራችን የመጡ አባት ባህታዊ ገብረ ክርስቶስ የተባሉ አባት እዚህ ቦታ ላይ ቅርስ አለበት፣ የቤተ ክርስቲያን ንዋየ ቅድሳቶች አሉ የተቀበሩ ብለው ለምእመናኑ ባሳሰቡት መሰረት የመንግስት ባለስልጣናት፣ የአካባቢው ሕዝብ፣ የሚዲያ ሰዎች አጠቃላይ በሰበሰቡበት በግልጽ የቤተ ክርስቲያናችን ቅርሶች ከቦታው በማውጣት ነው ወደ ገዳምነት የገባው ማለት ነው። እርግጥ ቅርሶቹ በመሬት ላይ በአፈር ላይ ተጎድተዋል። ከወጡት ቅርሶች የኪዳነ ምህረት ጽላት አለበት፣ ደወል አለ፣ ጽና አለ፣ የብራና እርግጥ መሬት የጎዳቸው ቢሆንም በብራና የተጻፉ ስዕሎችና ጽሁፎች፣ የድንጋይ መስቀሎች አሉ። እነዚህ ያው የተቀበሩበት ዘመን አይታወቅም። ቤተ ክርስቲያን ቀደምት በታሪክ ማህደር አባቶቻችን እንዳስቀመጡት በኦዲት ጉዲት እንዲሁም ደግሞ በግራኝ መሐመድ በተለይችን አካባቢ ደግሞ ባሰንንጃሞ ከፍተኛ በቤተ ክርስቲያንና በምእመናን ጉዳት ደርሷል። በዚህ ሰዓት ምእመናን አይናችን ያየ ቤተ ክርስቲያን ስትቃጠልና ታቦተ ሕጓን ሲወድም ከምናይ ጊዜ ያውጣው በማለት ዋሻ ውስጥ ጫካ ውስጥ መሬት ቆፍረው እንደደበቋቸው የታሪክ ድርሳናት ያስረዳሉ። እና ይሄንንም ቦታ በጣም ጥቅጥቅ ያለ ደን ከመሆኑ አንጻር እነዚህ ቅርሶች መሸፈናቸው ይህ አባት በራእይ ተገልጾላቸው በወረዳችን በመጡበት ሰዓት እዚህ ገጨ ምዕራፈ ቅዱሳንም ቆጠር ኪዳነ ምህረትም ነው እነዚህ ቅርሶች እንዲወጡ የቻሉት። እና የወጣበት ዓመተ ምህረት ታኅሳስ 2005 አካባቢ ነው የተገኘው። ቅርሱ ከተገኘ በኋላ የቅርሱ ቦታ የቅርሱ ባለቤት እግዚአብሔር ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ስለነበረ ቦታውን የተረከበው አቶ ይቁም መንግስት እኔ ከእግዚአብሔር አገልግሎት ቦታው እንደገና ለንግድ ባይሆን መንግስት አስፈቅዳችሁ እኔ ልስጥ በሚል በጎ ፈቃድ ቦታውን በመስጠት ወደ አገልግሎትነት ወደ ገዳምነት እንዲያድግ አባቶቻችን ጳጳሳት በተለይ ብፁዕ አቡነ ቀሌሜንጦስ በሳቸው ጊዜ ገጨ ምዕራፈ ቅዱሳን ቅዱስ ሩፋኤል ገዳም በማለት የመጀመሪያ መስርተው አገልግሎት ጀመረ። በመቀጠልም ብፁዕ አቡነ መልከጼዴቅ ሳልሳይ ከመጡ በኋላ አባ ሳሙኤል ዘዋልድባ ጽላታቸው በመደረብ ሁለተኛ ጽላት ተደርቦ ስሙንም ገጨ ምዕራፈ ቅዱሳን የሚል አግኝቶ እየተገለገለ ነው የሚገኘው። ገጨ የሚለው የአካባቢው የቦታው ስም ነው። ያው የቦታው ስም ይሄ ከደን ጋር ተያይዞ ሰው የማይገባበት ጥቅጥቅ ያለ በጣም ከፍተኛ ደን
ብለው የሚተረጉሙት አሉ። ሌሎችም ትርጉሞች ይኖሩታል በስፋት ብዬ ገምታለሁ። ግን እኛ በምናውቀው ቦታው አካባቢ በቃ በእንስሳት በአራዊት እንጂ እንደዚህ አይነት በቃ ጥቅጥቅ ያለ ደን ነበረ። በተለይ ቦታው ያንን የሚገልጽ ስም ነው አባቶች ይጠቀሙት የነበረው። ያው ገዳም ሲመሰረት ፈተና አለው። ብዙ ፈተናዎች አሳልፏል። በተለይ ቦታው ከማግኘት ጋር ቦታው ከማስፋፋት ጋር ወረዳው ያሉ ሌሎች ነባራዊ ነገሮች ላይ ብዙ ፈተና ነበር። ሆኖም ብፁዕ አቡነ መልከ ጼዴቅ ሳልሳይ ከመጡ በኋላ ብፁዕነታቸው በሙሉነት በመረከብ ዘወትር የሚያገለግሉት ቦታ ዘወትር የሚያዩት በቀን ከአንድም 2 3 እየመጡ ነው ቦታውን የሚጎበኙት። የተለያዩ ልማቶች የተለያዩ የሀገረ ስብከቱ አንዱ ክፍል አድርገው ስለያዙት በአሁን ሰዓት በከፍተኛ ሁኔታ እየለማ ነው የሚገኘው እና አገልግሎቱም ሙሉ ነው። የአብነት መምህራን አሉ፣ የአብነት ተማሪዎች አሉ። በሀገረ ስብከታችን የሚገኘው የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ እዛ የሚማሩ ተማሪዎች በአብዛኛው እንደገና በአብነት ትምህርት ቤቱ ተከፍለው እዚህ ነው የሚማሩትና ብፁዕነታቸው አንዱ የልማት ጣቢያም ጭምር አድርገውት የተለያዩ አዝዕርቶች ስንዴ፣ ገብስ፣ ከብት ማደለብ፣ ንብ ማርባት የተለያየ አትክልት ሁሉ በዚህ ቦታ ላይ እየለማበት ነው ያለው። መናንያንም አሉ፣ ብዙ እናቶች አባቶች መናንያንም አሉ በውስጡ ላይ ማለት ነው እና ቦታው ደግሞ በጣም ሰፊ ነው። ስለዚህ ምቹ ነው፣ ለብህትውና ምቹ ነው፣ ለማልማት ምቹ ነው፣ መንገድ ዳር ስለሆነ ማለት ነው። ስለዚህ ብፁዕነታቸው ዘወትር እያለሙት ነው ያለው። በጣም በከፍተኛ እድገት ውስጥ ነው ያለው። እንግዲህ የቅርሶቹ የወጡት እዚህ ውስጥ ነው። እዚህ ውስጥ ተገብቶ ነው ያወጣናቸው በእለቱ። ነገር ግን ቦታው የዛኔ እንደዚህ ክፍት አልነበረም፣ ተመንጥሮ ነው እንጂ ሙሉ ለሙሉ ጫካ ነው። ስንገባ እሾህ ነው፣ ይሄ አጋም የሚባለው እሾህ ውስጥ ነበረ እና ከዛ በኋላ ቅርሶቹ እዚህ ጋር ወጡ። እዚህ ከወጣ በኋላ የቅርሱ ባለቤት ቦታው ነው ሲባል በእለቱ ይሄኛው ቆርቆሮ በቆርቆሮ የሆነው እቺን ቤተ መቅደስ በእለቱ እንደዚሁ ተመንጥሮ ታኅሳስ ወር ላይ 2005 ላይ እንትን የተባለው በዚህ ነው። ከዛ በኋላ ብፁዕ አቡነ ቀለሜንጦስ ገዳም ሲገድሙት ያው መሰረት ድንጋይ በማስቀመጥ ነው። ምናልባት ጊዜው ስለረፈደበት ጽሁፉ እንትን ብሎ ሊሆን ይችላል። ስለዚህ በዚህ መልኩ ገዳም ያደረጉት ብፁዕ አቡነ ቀለሜንጦስ ናቸው። የሀገረ ስብከታችን ዋና ሊቀ ጳጳስ በነበሩበት ወቅት በሳቸው ዘመነ ጵጵስና ነው ይሄ ገዳም የሚለው ማዕረግ ስም ያገኘው። እንግዲህ ከፊት ለፊታችን የሚታየው የገዳሙ አንዱ የልማት ክፍል ነው። አምና 2 አይነት ሰብል ሰጥቷል። መጀመሪያ ድንች ተመርቶበታል ቦታው። ቀጥሎ ደግሞ ነጭ ሽንኩርት በቦታው ተተክሏል። እንደገና በዚህኛው በኩል ደግሞ ቀይ ሽንኩርት ተተክሎ ነበር። አሁን እያነሱት ያለው ቀጥሎ እንደገና መልሶ ድንች ለመዝራት እነዚህ 2 በሬዎች ብፁዕ አባታችን አቡነ መልከ ጼዴቅ ለእርሻ ገዝተው ለገዳሙ የሰጡት ነው። ስለዚህ በዚህ በእርሻ በሬዎቹ የአብነት ተማሪዎቹም መናንያኑም እያረሱ ገዳሙን የሚያለሙበት ሲስተም ነው። በታች በኩል ሄደን ምናልባት እናየዋለን። ትልቅ ደግሞ የእርሻ ቦታ አለ፣ ስንዴ የተዘራ። እሱ ደግሞ በትራክተር ነው የታረሰው።
እና ገዳሙ በልማትም ያው ቀደም እንደገለጽኩት ጣቢያ ለማድረግ ብፁዕነታቸው በልማት ጣቢያ አድርገው ማሳያ አድባራቱ እዚህ ጋር መጥተው እንዲሰለጥኑ እንዲያዩ ከዚህ ተምረው ሄደው ደግሞ አድባራቱና ገዳማቱን እንዲቀይሩ ለማድረግ እየተሰራ ያለበት ሂደት ነው። በዚህ አሁን እነዚህ የምናያቸው ፍራፍሬዎች ናቸው። አቮካዶ፣ እዚህ አካባቢ ወንሰት፣ ቡና አለ። እዚሁ ቡና እያመረቱ ነው። የተለያዩ እንትኖች አሉ። ሽምብራ ለምሳሌ ሽምብራ ተዘርቶ ነበር። ሽምብራ አለ። የተለያየ ሰብል ብቻ አለ ውስጡ ላይ በጣም ከፍተኛ ማለት ነው። እና በልማት ራስ አገዙም ልማት በከፍተኛ ሁኔታ እየለማ ነው ያለው። ያው በብፁዕ አባታችን ድጋፍ ነው ይሄ ሁሉ የሚሰራ። ገዳሙ አዲስ እንደመሆኑ መጠን ግን አብዛኛው ሌሊትም ቀንም ብፁዕነታቸው ነው። የእሳቸው ለመኪና ነዳጅ እንኳን ቢሸጥ ለዚህ ገዳም ነው የሚያደርጉት እና በዛ በኩል እየለማ ነው። ቀጥለን ግን የወጡት ቅርሶች አይተን ብንመለስ ከመሬት የወጡትን ቅርሶች ምን ምን እንደነበሩ በተቀመጠው ቦታ ላይ እናያቸዋለን። እያንዳንዳቸውን እየነሳን አሁን ያሉበት የተቀመጡበት ሁኔታ እያነሳን አይተን እናስተካክላለን የሚል ነው። እንግዲህ ይሄ ታኅሳስ 2005 ከወጡ ቅርሶች ይሄ ደወል ነው። እንደሚታየው መሬት በጣም በከፍተኛው ጎትቶታል። አንዱ ከወጣ ቅርስ ነው 2005 ታኅሳስ ላይ። ይሄኛው ጽና ነው። ያው በጣም መሬት ጎትቶታል። አሁንም ብዙ አቀማመጡም እንትን ነው። ስለዚህ እነዚህ እርግጥ በጣም መሬት በልቷቸዋል። የቀንድ መስቀል ነው። በጣም ተጎቷል። እንደሚታየው ይሄ የእሱ ቅርፊት ነው። በጣም ያስታውቃል። በመሬት እንደዚሁ የተጎዳበት ሁኔታ ነው ያለው። ይሄ የብራና ማህደር ነው። ይሄ እነዚህ ነገሮች የብራና ማህደር ናቸው። ብራናው የለም ግን ማያዣው ማህደሩ ነው። ያው ከመሬቱ ከተገኙ ቅርሶች ናቸው። ሌሎቹ እዚህ ጋር የምናያቸው ለምሳሌ የድንጋይ መስቀል እንደዚህ አይነት አሉ። ከመሬት የወጡ እንደዚህ አሁን ይሄ ካፈር እንትን ተብለው ነው የወጡት። መስቀል ቅርጽ አላቸው ከዚህ ከደወሉ ጋር አብረው ማለት ነው። እና እነዚህ አሁን እንግዲህ ስነ ስዕል ናቸው። አብዛኛው አይታይም። በመሬት በጣም ተበልተዋል። ከቆዳ የተሰሩ ይመስላል። የብራና ስነ ስዕል ናቸው ይመስላል። እንግዲህ በጣም ተጎድቷል በመሬት።
እዚች ጋ ያው የተሰበረ እርፈ መስቀል ነው እና ተሰብሯል። ይሄ ነው። ያው ደግሞ የኪዳነ ምሕረት ጽላት አብሮ ከነዚህ ጋር ወጥቶ የላይ ቆጠር መካነ ቅዱሳን ኪዳነ ምሕረት ገዳም ከተሰየመ በኋላና ከተመሰረተ በኋላ ስለነበረ ኪዳነ ምሕረት እዚህ ገዳሙነቱ በቅዱስ ሩፋኤል በአካባቢው የሌለ ቅዱስ ሩፋኤል ገዳም እንዲሆን በዛን ጊዜ ታሳቢ ተደርገው ኪዳነ ምሕረት ያው በአሁኑ ሰዓት ትከብራለች። ነገር ግን ከዛኛው ገዳም ጋር በአንድ ወረዳ ስለሆነ ለማስታረቅ ቅዱስ ሩፋኤል ገዳም በሚል ነው በዛን ጊዜ የተከናወነው ማለት ነው በሀገረ ስብከቱ በብፁዕ አባታችን መልካም ፈቃድ። እንግዲህ እነዚህ የወጡ ቅርሶች ይመስላሉ። እርግጥ አቀማመጣቸው ገና ከዚህም በላይ ሌላ ቅርስ ትልቅ ሙዚየም ሰርቶ ቦታ አመቻችቶ ትልቅ ማድረግ ይጠበቃል። ይሄም አዲስ እንደመሆኑ መጠን ገና የቅርሱ ሙዚየሙ አልተሰራም። ምእመናን ታዲያ ይሄንን ቢሰሩ ከቦታው ላይ ታሪክ የቤተ ክርስቲያን ታሪክ ማስቀመጥ ይችላሉ የሚል እምነት አለኝ። በጣም የሚገርም ጥንታዊ ደወል ነው። ጩኸቱ ራሱ የሚገርም ነው። በጣም ተጎድቷል። የዛኔም ሲቆፈርም ያው ሲቆፈር ማለት ወደ ታች ስንቆፍር ራሱ ሳናውቅ ድንጋይ የሚከላከል ድንጋይ ገጥመውለት ነበር እንጂ በጣም ብዙ ይጎዳ ነበር። ምክንያቱም ሳይታወቅ መሬት ላይ እየተቆፈረ ስለነበረ ድንጋይ ግን ራሱ ላይ ድንጋይ ገጥመውታል እንደ ሽፋን አድርገው ማለት ነው። ግን ከስር መሬት በጣም ጎድቷቸዋል ንዋየ ቅድሳቱ ማለት ነው። አገልግሎት የተጀመረበት ቤተ መቅደስ ይሄ ነው። ቆርቆሮ በቆርቆሮ ተሰርቶ ለጊዜው አገልግሎት በዚህ ጀምሮ ከዛ በመቀጠል የተሰራውን አሁን እናየዋለን። ከዚህ ቀጥሎ ያለውን ነው የተሰራውን ማለት ነው። እና በነገራችን ላይ ይሄንን ቦታ አሁን እንደዚህ የተስተካክሎ ሲታይ ድሮ እንደዚህ ይመስላል። እንደዚህ ዛፎቹ ናቸው እንጂ ነፃ ያደረጉት እንዳለ ጥቅጥቅ ያለ ጫካ ነው። ምንም አሁን ወደዛ ብንሄድ አያስገባም። ያልተነካው ቦታ ያልተመነጠረው ቦታ አያስገባም። በጣም በርካታ አራዊቶች አሉበት። ለምሳሌ ጅብ አለ፣ የተለያየ አራዊት አለበት። ማታ ምንም አይልም ለሰው፣ ነገር ግን አራዊት ሁሉ ጭምር ያለበት ቦታ ነውና ጥቅጥቅ ያለ ደን ነው ይሄ። እና በመናንያኑ ገዳም ከሆነ በኋላ እየተመነጠረ እየተስተካከለ ከሄደ በኋላ የሚታየውና ትላንት የነበረውን ነገር አይገናኝም። እንግዲህ የገጨ ምዕራፈ ቅዱሳን አባ ሳሙኤል እና ቅዱስ ሩፋኤል ቅዱስ ኪዳነ ምሕረት ገዳም አሁን እየተገለገለው ያለው ይሄ ነው። ይሄም ለጊዜ ከዚህ ቆርቆሮ ከሆነው ቤተ መቅደስ እንደው በመጠኑ ትንሽ ከፍ የሚል በተለይ የቦታው መጀመሪያ በኢንቨስትመንት የያዘው ባለሀብት
ከቦታው ከመስጠትም ባሻገር አብዛኞቹ ልማቶች የሱ እጅ አለበት። ምክንያቱም ቦታው በመደገፍ በማቋቋም የቤተ ክርስቲያኗም ልጅ ስለሆነ እና በሱም ድጋፍ ጭምር በብፁዕ አባታችን ድጋፍ ቅርብ ላይ ተሰርቶ አገልግሎት የጀመረ ቤተ ክርስቲያን ነው። በገዳም ስርዓት ነው የሚተዳደረው። የገዳም ስርዓት ደግሞ መነኮሳት አሉ፣ አበምኔት አባት አሉ። ስለዚህ በእነዛ ይተዳደራል በአግባቡ በገዳማውያን ስርዓት ማለት ነው። እና አሁን በመቀጠል በተቻለ መጠን እርሻውን ብናየው ደስ ይለኛል። የቡና ተክል ነው። በቅርብ የተተከለ ነው። እንግዲህ ለፍሬ እየደረሰ ነው ማለት ይቻላል። ገዳሙ አንዱ ይረዳል ተብሎ የታሰበ ነው። ለሽያጭ የሚቀርብ ነው። እንግዲህ ቦታው ሳይመነጠር ምን አይነት ጫካ እንደነበረ ይሄ ማሳያ ማድረግ ይቻላል። ምክንያቱም እንደዚህ ጥቅጥቅ ያለ ነው። በቃ አሁን ይሄ ያልተመነጠረ ቦታ ነው። ይሄኛው አሁን እየተመነጠረ ያለ ይሄ ሲመነጠር ምን እንደሚመስልና ሳይመነጠር ምን አይነት ጫካ እንደሆነ ማየት ይቻላል በእግረ መንገድ ባጋጣሚው ማለት ነው። አሁን ይሄ እየጸዳ ያለው አንዳንድ ልማቶች ለመስራት ነው። ይሄኛውም ወደፊት እየጸዳ ይሄዳል። ነገር ግን እንደዚህ ነው። በቃ አብዛኛው ጫካው መጀመሪያ ሲገባበት እንዲህ አይነት መልክ ያለው ነው። ምንም ነገር ሰው የሚባል ነገር ማያስገባ ማለት ነው። ጥቅጥቅ ያለ ጫካ ነው። በዚህ ቦታ ላይ ደግሞ ቅርስ መደበቅ ያው የአባቶቻችን ታሪክ ነው በራሱ። ምክንያቱም ጊዜ ያውጣው ጊዜ ይፈልገው ብሎ ቅርስ ማኖር ይቻላልና ይሄ እንግዲህ እንደዚህ ይዘን በጣም ረጅም ቦታ ነው ያለው። ስለዚህ እንደዚህ አይነት ጫካ ነው ያለው ያልተመነጠረው ማለት ነው። ይሄ የምናየው በዚህ ዓመት በብፁዕ አባታችን በብፁዕነታቸው በትራክተር ታርሶ የተዘራ ቦታ ነው። ስንዴ ተዘርቶ ነበር። አምናም ስንዴ ተዘርቷል እንደዚሁ። ዘንድሮም ስንዴና ወደ መሀል አካባቢ ስንገባ ደግሞ በርበሬ ተዘርቷል በብፁዕነታቸው። አንደኛው በአብነት ትምህርት ቤት ማስመስከር እስከሚሆን ድረስ እንሰራለን ብለን እንገምታለን። የሀገረ ስብከቱም የአብነት ትምህርት ቤት ማስመስከሪያ ጣቢያ ሁሉ እናደርጋለን ይደረጋል ተብሎ እየተሰራ ነው።
ሁለተኛ ደግሞ በልማት ሞዴል የሆነ ለሁሉም አድባራት ሞዴል የሆነ ልማት የሚታይበት ቦታ ይሆናል ብለው ብፁዕነታቸው በተለይ እየሰሩበት ነው። ለመናንያንም ለምሳሌ መናንያን የሚማሩበት፣ የሚጸልዩበት፣ ዕውቀት የሚገበዩበት ሁለንተናዊ ለውጥ ያለው በቃ እንደ ሌሎቹም ገዳማት በተለይ በውጩ ዓለማት ያሉትን ገዳማት ምሳሌ የሚከተል ምሳሌ ያለው ገዳም ራሱን ችሎ የሚንቀሳቀስ ገዳም ይሆናል በማለት በብፁዕነታቸው መመሪያ መሰረት በጣም በከፍተኛ ሁኔታ እየተሰራ ነው። ስለዚህ ያንን ሲሳካ እንዲህ አይነት ገዳም አሁን ለምሳሌ በግብጽ የምንጠቅሳቸው ገዳማት አይነት ለመድረስ የብፁዕ አባታችን ምኞት ነው። እኛም እንግዲህ ብፁዕነታቸውን ተከተለን እያደረግን ነው። እንደዚህ አይነት ገዳም ይሆናል ብለን ተስፋ እናደርጋለን። እንደ እግዚአብሔር ፈቃድ እንደ ሌሎቹ ገዳማት ያደገ አይደለም። እንደ ሌሎቹ ገዳማት ጉዞ ያለው አይደለም፣ ያነሰ ነው። ያንን ወደፊት እንግዲህ ስናስተዋውቀው ስራዎች ሲሰሩ በተለይ ገዳሙ በጣም ከፍተኛ ማደግ የሚችል አስፋልት ዳር የሆነ ውጣ ውረድ የሌለው መንገድ ዳር የሆነ ስለሆነ ይሄ ልማቶቹ፣ መጠለያዎቹ፣ ማረፊያዎቹ ሲስተካከሉ ብዙ ሰዎች መጥተው ሱባኤ ይገቡበታል ተብሎ ይታሰባል። ይህንን ታሳቢ አድርገንም እንሰራቸው ስራዎች አሉ። ብዙ ሰዎች ከመጡ እንዲያርፉበት፣ እንዲጠለሉበት፣ እንዲማጸኑበት የማድረግ ስራ እየሰራ ነው አሁን። ማስተላለፈው ማለት ይህ የገጨ ምዕራፈ ቅዱሳን አባ ሳሙኤል ገዳም አሁን የፊታችን ታኅሳስ 12 የአቡነ አባ ሳሙኤል በዓላቸው ነበር፣ ይከበራል። በከፍተኛ ድምቀት ነው የተከበረው በአካባቢው ምዕመናን። እንደዚሁ ደግሞ ጳጉሜ 3 የቅዱስ ሩፋኤል ክብረ በዓል ይከበራል። እንደዚሁ በደማቅ ነው በአካባቢው ምዕመናን የሚከብረው። ስለዚህ ይሄንን ድረ ገጽና ይሄንን ሚዲያ የሚከተሉ ምዕመናን ገዳሙን ቢጎበኙ፣ ቢያዩ፣ የሚቻላቸውን ሁሉ ቢያደርጉ እነዚህ ትላንትና ጠፍተው የተገኙ ቅርሶቻችንን በአግባቡ አሁን ደግሞ የመጠበቅ ለቀጣዩ ትውልድ የማስረከብ ግዴታ የኛም ስለሆነ እንደው ምዕመናን ገዳሙን ቢያዩ፣ በረከት ቢቀበሉበት፣ መጥተው ቢማጸኑ። ቦታው ታምረኛ ቦታ ነው፣ ድንቅ የሆነ ቦታ ነው፣ ጸጥታው የበዛ ቦታ ነው እና በምንም መልኩ ቦታው ላይ ከገቡ በኋላ ገዳሙ ላይ ከገቡ በኋላ በቃ ውጡ ውጡ የማይል ምድራዊ ገነት ስለሆነ ቢያዩት፣ ቢጎበኙት፣ እንደገና ባሉበትም ቢረዱ ለገዳሙ እድገት ከብፁዕነታቸው ጎን በመሆን ቢረዱ የሚል ማሳሰቢያ አለኝ። ሌሎች ደግሞ እንደዚሁ ቀደም ብዬ በገለጽኳቸው ዘመናት የጠፉ የተሰወሩ ቅርሶች በሀገራችን አሉ። አሁንም ጫካ ውስጥ የተደበቁ ጊዜ የሚያወጣቸው ጊዜ የሚፈታቸው ይኖራሉ እና እነዛ ቅርሶች የመያዝ የመንከባከብ የመጠበቅ ኃላፊነት የኛ ስለሆነ በእኛ ዘመን እንዲደረጉ እግዚአብሔርን መማጸን ስላለብን እንዲህ አይነት ነገሮች ቢከናወኑ የሚል እምነት አለኝ። ስለዚህ ገዳማችንን ጎብኙ፣ እዩ። አካባቢው ሰላም ነው፣ አካባቢው ጸጥታ ነው፣ አካባቢው ምንም ችግር ስለሌለበት ብዙ መናንያን ከሌላም ቦታ ከርቀትም ያሉ መናንያን መጥተው በቦታው ላይ ስራ ቢሰሩ የሚያተርፉበት ቦታ ነው፣ ከፈጣሪያቸው ጋር የሚገናኙበት ቦታ ነው እና
ስለዚህ ገዳሙ አዲስ እንደመሆኑ መጠን ምእመናን ቢያዩት ቢጎበኙት የሚል መልእክት አለ።